ከዓለማችን ግዙፉ ህንጻ ቡርጅ ከሊፋ ጀርባ ያለ አንድ የስደተኛ ኦፕሬተር ታሪክ ላጫውታችሁ። ይሄ ሰው ከ4 ዓመት በላይ ምድር ላይ የነበረውን የመጨረሻውን ትልቁን ክሬን ሰማይ ላይ ሆኖ ሲሰራ የነበረ ነው። ፍራንሲስ ይባላል። ከህንድ በስደት እንጀራ ፍለጋ ሚስትና ልጆቹን ጥሎ ዱባይ የሄደ ሰው ነው። ይሄንን 828 ሜትር የሚረዝመውን የዓለማችንን ትልቁን ሰማይ ጠቀስ ህንጻ ለመገንባት ታዲያ ሰማይ ላይ ከባድ የተባለውን አየር እየታገለ ክሬን ኦፕሬት የሚያደርግ ሰው ግድ ነበር። ፍራንሲስ ይሄ ነበር ኃላፊነቱ። በየቀኑ ጧት ፍራንሲስ በፈጣን ሊፍት እስከ 130ኛው ፎቅ ይወጣል። ከዚያ በኋላ ግን ሊፍት የለም። በ700 ሜትር ከፍታ ላይ የተንጠለጠለውን ግዙፍ ክሬን ጋር ለመድረስ ለ45 ደቂቃዎች ቀጥ ብሎ የተዘረጋውን የብረት መንሰላል ወደ ላይ ይወጣል። አስቡት፣ አንድ ዘንግ ሳተ ማለት በህይወት አይተርፍ። ከእግሩ ስር ዳመናዎች ሁሉ ያልፋሉ። ምግብም የሚበላው እዛው ላይ ሆኖ ነው። ለ12 ሰዓታት አይወርድም። እንደዚህ አድርጎ ነው የቡርጅ ከሊፋን የመጨረሻዎቹ ፎቆች እንዲጠናቀቅ ያደረገው። ህንጻው ሲያልቅ ፍራንሲስ ብዙ ክፍያዎችንም ስላገኘ ወደ ሀገሩ ህንድ ተመልሶ ቤት ሰርቶ ከቤተሰቦቹ ጋር መኖር ችሏል። እቺ ስደት መቼም የማታሳየው መከራ የለም። እኔም ብሆን አያቅተኝም የምትሉ ኦፕሬተሮች እስቲ ኮሜንት ላይ ጻፉልኝ። ለማንኛውም እንደዚህ አይነት ትልልቅ ሳይቶች ላይ የተሰማራችሁ የተለያየ ማሽነሪዎች በአዲስና በዩዝድ በኪራይና በሽያጭ በባንክና በካሽ አማራጮች ይዘን ቀርበናል። አድራሻችን ቃሊቲ ውሃ ልማት ወደ ካዲስኮ በሚወስደው መንገድ ጋዳል ማርኬት ሾሩም ውስጥ እንገኛለን። መልካም ቀን። Gadal Technologies, connecting minds.